ጤና ይስጥልኝ ተወዳዳችሁ የኢትዮ አፕዴት ቤተሰቦች እንደምን ዋላችሁ። ከተለያዩ ታማኝ ምንጮች የደረሱን ሰበር ዜናዎች ይዘን ቀርበናል። ኢራን የአውሮፓ ሀገራት በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ከገቡ ጥቃት እንደምትሰነዝር አስጠነቀቀች። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ማንኛውም ተሳትፎ እንደ ጦርነት አዋጅ እንደሚቆጠርና የአውሮፓ ከተሞች የአጸፋ እርምጃ እንደሚጠብቃቸው ገልጸዋል። ይህ ማስጠንቀቂያ የመጣው በቆጵሮስ የሚገኝ ብሪታንያ ጦር ሰፈር በድሮን ከተመታ በኋላ ነው። በምላሹ የኔቶ ኃላፊ ጸሐፊ ማርክ ሩተ የህብረቱን ግዛት እያንዳንዱ ኢንች እንደሚከላከሉ አስታወቁ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የአገሪቱን የኒውክሌር አቅም እንዲጨምር አዘዋል። በተያያዘም ሂዝቦላ ከእስራኤል ጋር ይፋዊ ጦርነት መጀመሩን ያወጀ ሲሆን የነዳጅ ዋጋ ዝርዝር በአውሮፓ ገበያ ከፍተኛ ተጨማሪ አሳይቷል። ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተሰማ። የአሜሪካ እስራኤልን ጥቃትን ተከትሎ እየተበራከተ የመጣው የአመራር ግድያ ስጋት ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተገልጿል። የኢራን መከላከያ ሚኒስቴር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦች ከተገደሉ የአመራር ክፍተት አይገጥመንም ብለዋል። በጦርነቱ መጀመሪያ ላይ መሪያችን መገደሉ ውድቀት ያመጣል ብሎ የጠላት ያምን ነበር። ይህ ግን የተሳሳተ ስሌት ነው ብለዋል። ሩሲያ በእርሷ ግዛት የሚገኙ የእስራኤል ዜጎችን በአስቸኳይ ሀገር ለቀው እንዲወጡ አዘዘች። ይህ እርምጃ የተወሰደው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿን በቀጠናው እየታየ ባለው ከፍተኛ የጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበች በኋላ ነው። ይህ የሞስኮ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየው ግንኙነት እጅግ አስፈሪ ደረጃ ላይ ያደረሰ ሲሆን በተለይ እንደ አውሮፓውያን አቆጣጠር በየካቲት 2026 አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ተከትሎ የመጣ የበቀል እርምጃ ተደርጎ ተወስዷል። ሩሲያ ለዚህ ማባረር እንደ ምክንያት የተጠቀመችው በዚህ ዓመት መጀመሪያ ላይ ተግባራዊ የተደረገውን አዲስ የማባረር ስርዓት ለተባለ ህግ። ይህ ቀደም ሲል ከመካከለኛው እስያ የመጡ ህገወጥ ስደተኞች የወጣ ቢሆንም አሁን ግን ሞስኮ የውጭ ሀገር ዜጎች ያለ ፍርድ ቤት ትዕዛዝ ለማባረር እንደ ፖለቲካ መሳሪያ የተጠቀመችበት ይገኛል። ይህ የክሬምሊን እርምጃ እስራኤል በሩሲያ ላይ የሚጣሉ ዓለም አቀፍ ማዕቀቦች እንድትደግፍ የሚያደርግ ግፊት ሊሆን እንደሚችል የውጭ ጉዳይ ባለሙያዎች ይገምታሉ። የተወደዳችሁ የኢትዮ አፕዴት ቤተሰቦች ለዚህ ሰዓት ከተለያዩ ታማኝ ምንጮች የያዝናቸው መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ይዘን ድጋሚ እንመጣለን። እስከዛው አብራችሁን ሁኑ።